አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ድምጣት ሰጠና ቤቱን ፈቃድህም እንዲደረግ ይሁን በሰማይም ሙተን ተነስተን ከዳይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀ ስጠን። ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት ይችን መንግሥት የማያገኛት እልፈት ጌትነትም ካህሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንደርሱ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኀጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በየሰላምታ ላድርስ ለፈጠርከኝ አንተ የላኛው ንጉሥ እንዴት አለህ መጥቼ እስካይህ ድረስ ያስደንቃል ያኗኗራቸው የጥንቱ የአብ የወልድ የመንፈስ ቅዱስ የሦስቱ ሦስት ናቸው በአካል በገጽ በስም አንድ ናቸው በትእዛዝ በግብር ፍጹም ሥላሶችም እምቅድመ ዓለም ሲኖሩን ዓለም መፍጠር እሁድ በሰርክ ጀመሩን ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርምሞን ይህንን ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሰኞ ጧት ውሃን ከፈሉት ከሦስት አንደኛውን አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞም አብቅ ያሏት ምድርን
አበቀለች ሳር ቅጠሉን እህሉን ረቡም ረቂቅ ሥራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህርም አሳ ጉማሬ ሳይቀር ዓርብ ጧት አዳምን የኛን አባት ንግበር ብለው በእነሱ አምሳል ሰሩት በሰልስት ሔዋንን ፈጥረው ሰጡት ትርዳህ ብለው ብቻውን ሆነው ቢያዩት የሥላሴዎች የፍጥረታቸው ፍጻሜን በሰባት ቀን ዳርቻ ሆነች ቅዳሜ ንግበር ሲባል አዳም ሲፈጠር ከጥንቱ ከአብ ከወልድ ከመንፈስ ቅዱስ ከሦስቱ አልተለየም ከሥላሴ አምሳል ፍጥረቱ በ40 ቀኑ ተከፈተለት ገነቱ ከዚያ ገባ ከማትጠገብ መንግሥቱ አፈቀረው አዳምን ጌታ በብርቱ በአዳም ቀንተው መላእክቶቹም ሸፈቱ ስሙን ስተው በሚካኤል ሰይፍ ተመቱ ተበተኑ ፍጥረት ዓለሙን ሊያስቱ ተዋረዱ ቀንድና ጅራት ጐተቱ ሳጥናኤልም ምንም አልረባው ኩራቱ በምድረ ፋይድ ሲኦል ወረደ ካዘቅቱ ተተብትቦ በሳት ሰንሰለት አንገቱ ተበላሽቶ ዓይንና ጥርሱ ቁመቱ ጽልመት ለብሶ ብርሃኑ ቀርቶ ክብረቱ በድንጋጤ ነፍስ የሚያወጣ ክርፋቱ ግሩም ነበር የአዳም ከገነት ሕይወቱ ላይጠቅመው በለስን በላ በከንቱ የዚያን ጊዜ ጸጋው ሲረግፍ ጩኸቱ ተቤሄሞ እስከ ለዮታን ድርሰቱ አረገደች ተንቀጠቀጠች ምድሪቱ በዚያች ስፍራ በዚያች በምድረ ገነት እንዳልተመለከተ እንዳላየ በእውነት ምን ተኮንኪ ብሎ ጠየቃት ድንገት ምን ተኮንኪ ብሎ ጠየቀው ድንገት እኒያም አሉ ሰይጣን አሳተን አቤቱ ከአዳም ሳይሆን ከሔዋን ሆኖ ጥፋቱ ተረገመች ለዘላለም ሴቲቱ ደሟ ፊበስ በተመተረች ዕፂቱ ውሮ አላቸው ረገማቸው አጥንቶ ፈቃድ ጥሰው የሠሩት ኃጢአት በርትቶ ውሩ ብሎ ሲሰደው ያን ቀን ሲኦል ተናገረው አዳምን ጌታ በቃል እመጣና አድንሃለሁ አንተን ከ5,000 ቀን ተኩል አማርኛ አያውቅም ነበር እንደኛ የዋህ ነበር የማይመረምር ነገር እሁድ ወርዶ ሐሙስ ጠበቀው በቀትር ጌታም አየው እጅግ ሲጨነቅ ሲያዝን መልአክ ጠርቶ ለአዳም ላከበት ቃሉን እመጣና አድንሃለሁ አንተን በ5,500 ዘመን ተወልጄ ተልጅ ልጆችህ ወገን ይህን ወስዶ ለአምላክ ቢነግረው መላእክት ደነገጠ ቀኑ የራቀ መስሎት አለቀሰ የ3 ወር ዝናም ክረምት ግሩምን በል የጌታችንን ምሕረት ቃል ወረደ ሥጋ ለበሰ ሊሞት በበደለው አዳም ባጠፋው ስተት ተወለደ በመልካም በዓል ልደት ደስ አላቸው የጠበቁት ሁሉ ፍጥረት በዚያን ጊዜ
ለሄሮድስ ነበር መንግሥት ተመክኝቶ በልብ አደረ ቅናት። ይህን ሰምታ ማርያም ድንግል ንጽሕት ልጇን ይዛ ምድረ ግብፅ ሄደች ስደት። ሄሮድስ ሞተ ሲኦል ወረደ ቢሏት ተመለሰች ከዚያው ከአገሯ ናዝሬት። ጌታችንም እያስተማረ ቃሉን እየዞረ 33 ዘመን ሐዋርያት እየተማሩ ሕጉን ተከተሉት እያመኑለት ቃሉን። ይክደኛል ይላቸው ነበር አንዱን ከእኛ አብልጦ ይወደው ነበር እሱን። ተገለጠ ይሁዳ ከዳው ወዲያው ሐሙስ ማታ ለ30 ብር ሸጠው። ወርቁን ወስዶ ለሊቀ ካህኑ ቢሰጠው መለሰለት አንቀበልም ብለው። ተጸጽቶ ታንቆ ወደቀ ከዚያው ሬሳውን አውጥተው ጣሉት ወዲያው። ከሃዲ ነው እንደ ከልብ ይሁን ብለው ጴጥሮስንም እንዲያ ሲወደው ሲያምነው በ4 ሰዓት 3 ጊዜ ጌታን ከዳው። ቢያስጨንቁት ቢያስወተውቱት ይዘው አይሁድም ጌታን መርምረው ያዙት። የእግዚአብሔር ልጅ እውን አንተ ነህ አሉት። አልመለሰም ለጠየቁት ቃል አንዲት። ለጲላጦስ ወስደው ለሹሙ ሰጡት። መረመረው ኢየሱስንም በእውነት አልተገኘም አንዲት አበሳ ኃጢአት። ተፈረደ ከዚያ አደባባይ ሐሰት አላበሳው እንበላ አግባብ ሊሞት። ጲላጦስም ያን ጊዜ አይሁድን ፈርቷቸው ስንና ብርት ከፊቱ አቅርቦ ጠራቸው። እጁን ታጥቦ ከደሙ ነጻ ኋላቸው። ጲላጦስም በልቡ አድሮበት እምነት ኢየሱስን አስቦት ነበር እምነት። አሸነፉት እነዚያ ሁሉ ፈያት። ተሰቀለ ጊዜ 7 ሰዓት በቀትር ተንቀጠቀጠች ምድር። በተሰዓት ፀሐይም ሆነች ጽልመት። ቁርጡን አውቃ በደም ጠለቀች ጨረቃ። ቢጨነቁ ከዋክብት ሁሉ ወደቁ። አታክልትም እጽዋት ሁሉ ደረቁ። እውር ነበር ረዥም ዘመን ወራት። አፉን አይሁድ ለኢየሱስ ሰጥቶ ልቡን ሞተ ብሎ በጦር ቢወጋው ጎኑን። ተፈንጥቆ ደሙ ቢነካው ዓይኑን። ያን ጊዜውን ተከሰተለት ብርሃን። ስቡ ብሎ አመሰገነው ጌታን። እነ ዮሴፍ በድኑን ለመውሰድ ለመኑ። በድኑን ወስደው በነጭ በፍታ ከፈኑ። ጎልጎታ ወስደው አንጸው ቀብረው አለቀሱ። ሐዋርያትም መጥተው ቀዳሚት ፍስሐ ኮነ በጧት። እሁድ ሌሊት ለጊዜ 6 ሰዓት የጌታችን ትንሣኤ ሆነ በእውነት። ከመንበሩ ከላይ ሲወጣ መድህን ለሐዋርያት ሹመት ሰጣቸው ሥልጣን። ሊያስተምሩ 4ቱን አህጉር ሁሉን ብንለምነው እንጀራ ስጠን ብለን ሥጋዬን ብሉ ደሜንም ጠጡት አለን። እንዳናስብ እንዳንቸገር ሲያዝን በሥጋው አበቀለልን ስንዴል። በደሙ አምሳል አበቀለልን ወይንን። ይህ ይበቃል ላደነቀው ሰው ጌታን። ስብሐት ለአብ ለወልደ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ